ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ ውድ የዩቲዩብ ተከታታዮቼ? እንግዲህ በፊት ያው እንደዚህ አይነት ቀሚሶችን በእጅ ነበር የምሰራው። በእጄ እንደዚህ ነበር የምሰራቸው በኪሮሽ ማለት ነው። አሁን ማሽንም ገዝቻለሁኝ፣ ያሳያችኋለሁኝ። እንደዚህ እየሰራን የህፃናት ቀሚሶችን፣ ፎጣዎችን፣ ስካርፕ እና የተለያዩ የህፃናትና የአዋቂ ኮፍያዎችን እንሰራለን ማለት ነው። ከዚህ በኋላ በጎጃም ሚዲያ ላይ አሁን ይሄ በእጅ የሚሰራው ከማሽኑ የተሻለ ያምራል። ነገር ግን ልዩነቱ ምንድነው? ፍጥነት ነው። በእጅ የሚሰራው ሊያዘገየን ይችላል። በማሽን የሚሰራው ደግሞ ፍጥነት አለው። ለማንኛውም በእጅም በማሽናችንም አለን። በሁለቱም የሚሰሩትን በዩቲዩብም ቲክቶክ ጋም አስቃኛችኋለሁ ማለት ነው። እናንተ ሼር፣ ሰብስክራይብ እያደረጋችሁ መማርም ትችላላችሁ። በተለይ ስራ አጥ የሆናችሁ ይህን ነገር መልመድ እየሰራችሁ ራሳችሁ ማስተዳደር የምትችሉ መሆኑን ነው የማሳያችሁ። በጣም ቀላል ነው፣ ወጪውም ቀላል ነው። ይችን ኪሮሽ እና ክር ብቻ ነው። ወረት ብዙ አያስፈልግም። በቀላል ወጪ ራሳችሁን ማስተዳደር የምትችሉበት መንገድ ነው ማሳያችሁ። ሼር ሰብስክራይብ አድርጉ። ላይቭ ላይም አሳያችኋለሁ፣ ቲክቶክ ላይቭ ላይ በዚሁ እየገባችሁ ዩቲዩብን ሰብስክራይብ አድርጉ። ለማንኛውም ማሽኗ ማውን እንትን ብያለሁኝ። ማሽኗ ይኸው የሹራብ ማሽን ናት እቺ። ገና አዲስ ነው፣ አሁን ያመጣኋት። እንግዲህ ከዚህ በኋላ በክር በኪሮሽ ብቻ ሳይሆን ፍጥነት፣ ቆብ ምናምን የሚያስፈልጉትን ደግሞ በዚህ እንሰራለን ማለት ነው። በደንብ በሚገባችሁ መልኩ አሳያችኋለሁ። አብረን እየሰራን አብረን እናድጋለን ማለት ነው። እናንተ የሚጠበቀው ቻናሉን ሰብስክራይብ ማድረግ ነው ማለት ነው። ይሄ በፍጥነት በአንዴ በ10 ደቂቃ ውስጥ አንድ ኮፍያ መስራት እንችላለን፣ አንድ ስካርፕ መስራት እንችላለን፣ ሹራቦችን እና ሌሎችንም መስራት እንችላለን ማለት ነው። አሰራሩን በደንብ አሳያችኋለሁኝ። እናንተ ቻናሉን ሰብስክራይብ አድርጉ። መግዛት የምትፈልጉም ሹራብ፣ ኮፍያ እና ስካርፖችን ኦንላይን ማዘዝ ይቻላል ማለት ነው። አሁን ስላልተመቸኝ ነው ቦታው ራሱ የተቀመጥኩበት። በአጋጣሚ ቪዲዮ እየሰራው ስለሆነ እዛው ጋር ሆኜ ነው እንትን ያልኩት። ባይ ባይ።